አንድ ሰው እንዴት የአንድን ክለብ ታሪክ እስከ ወዲያኛው ሊቀይር ይችላል? እርግጥ ነው ማንቸስተር ዩናይትድ አስቀድሞም ታላቅ ክለብ ነበረም። ነገር ግን አንድ የስኮትላንድ ሰው ኦልድ ትራፎርድ ከደረሱ በኋላም የደረሰበት ከፍታ ግን ያልነበረ ነው። ባለግርማ ናቸው፣ ከቁጡ ገጻቸው ጋር የተከበሩም። ዩናይትድ ከፈርጉሰን አስቀድሞ በነበሩ ዓመታት አስቸጋሪ ጊዜያትን አሳልፏል። ስኮትላንድ የምታዘጋጃቸውን ሁሉንም ዋንጫዎች ያሸነፉት ሰው በዩሮፒያን ካፕ ዊነርስ ካፕ ሪያል ማድሪድን ሲረቱ ማንም አልጠበቃቸውም። ስኮትላንድ ሊግና የእንግሊዝ ልዩነታቸው ከፍ ያለም የአበርዲንና ማንቸስተር ዩናይትድም ክብር ለየቅል ነው። በፈረንጆቹ 1986 አሁን ባለንበት ህዳር ወር አሌክስ ፈርጉሰን ስትሬትፎርድ ላይ ባለቅነት ተቀመጡ። የፈርጊ የዩናይትድ አሰልጣኝነት ጅማሮ አልጋ ባልጋ አልነበረም። ነገር ግን ተስፋ የሚሰጡ ሳምንታትም ነበሩ። የ1990ዎቹ መጀመሪያም የሊቨርፑል የሊግ ዋንጫ ድርቅ ጅማሮም የዩናይትድ አዲስ 10 ዓመት መጀመሪያ ነበሩ። 1990 ፈርጉሰን የኤፍኤ ዋንጫ ሲያሸንፉም ታላቁ የድል መንገድ ይጀምራል። ከዚያ ዋንጫ አስቀድሞ ፈርጊ መንበራቸው የጸና አልነበረም። ምናልባት ሊሰናበቱ ቢችሉ ቀጥሎ የተጻፈው ታሪክ ባልነበረ ነበር። 1991 በማርክ ሂውዝ ጎሎች ዩናይትድ ባርሴሎናን ረቶም የዩሮፒያን ካፕ ዊነርስ ካፕን ሲያሸንፍ ከ23 ዓመታት በኋላ በአውሮፓ መድረክ ከዋንጫ ጋር የተገናኘበት ነበር። 1991-92 ሊጉ በሊድስ ዩናይትድ ድል አድራጊነት ተጠናቀቀ። የ1992 ታህሳስ ወር የዩናይትድን ታሪክ ከቀየሩ ወራት አንዷ ነች። ኤሪክ ካንቶና ሻምፒዮን ያደረገውን ክለብ ሊድስ ዩናይትድን ለቆም ለቀዩ የማንቸስተር ክለብ ፈረመ። የዩናይትድም የሊግ የድል ጉዞ ተጀመረ። ያኔ እንግሊዛውያን በሊጋቸው ጥራት የዓለም እግር ኳስ አፍቃሪያንን ቀልብ ሊገዙም በአዲስ ቅርጽ የጀመሩበት ዓመት ነው። በአዲሱ ፎርማት የመጀመሪያው ሻምፒዮን ከትራፎርድ ነው። በውድድር ዓመቱ ካንቶና 9 ጎሎችን አስቆጥሯል። የሊግ ዋንጫን ሲያሸንፍም ከ26 ዓመታት በኋላ ነበር። ኤሪክ ካንቶና ዘኪንግ ንጉሱ ኤሪክ ካንቶና እያሉ የኦልድ ትራፎርድ ዋነኞች የሚዘምሩለት የአሁኑን ዘመን የዩናይትድ ልዕልና ያስጀመረ ኮከብ ስለሆነ ነው። ቀጣይ ዓመት በሊጉ ዋንጫ ጆሮዎች ላይ በድጋሚ ቀይ ሪባን ሲታሰር ኮከቡ ካንቶና ነበር። ዝነኛዋን 7 ቁጥር ከብሪያን ሮብሰን ተቀብሎ ነክሶባታል። ግብ ጠባቂው ፒተር ሹማይክል ነበር። በቀጣይ ዓመት ካንቶና አንድ የፓላስ ደጋፊን በኩንጉፉ መቶም ለ8 ወራት ታገደም። ዩናይትድ በብላክበርን በአንድ ነጥብ ተበልጦ ዋንጫውን ማስከበር አለመቻሉም ካንቶና የነበረውን ተጽዕኖ የሚያሳይ ነው። በኤፍኤ ዋንጫም በፍጻሜው በኤቨርተን ተሸነፈ። ቀጣዮቹ 2 ዓመታት ዩናይትድ ያሸነፈባቸው ናቸው። ዴቪድ ቤካምና ጋሪ ኔቭል በካንቶና ገዛ እያደጉ መሆናቸውን አሳይተዋል። 1997 በአዲሱ ቅርጽ 4 ዋንጫዎችን ያሸነፈው ካንቶናም ሳይጠበቅ ጫማውን ሰቀለም። በ30 ዓመቱ ብቻም ቀጣይ ዓመት አርሰናልና ቬንገር በሊጉ አሸናፊ ሲሆኑም ከካንቶና ጫማ መስቀል ባሻገር የወሳኝ ተጫዋቾች የጊግስና ሮይ ኪንግ ጉዳት አስተዋጽኦ ነበረም። በኤፍኤ ዋንጫ ግን ዩናይትድ ሻምፒዮን ሆኗል። ቀጣይ 3 ተከታታይ ዓመታት ዩናይትድን ከሻምፒዮናነት ክብር ማውረድ የቻለ የለም። ፈርጊ በፕሪሚየር ሊጉ አዲሱ ቅርጽ ከመጀመሪያ 10 ውድድሮች የ7ቱን ዋንጫ መዳረሻም በዩናይትድ የዋንጫ መደርደሪያ ላይ አድርገዋል። 3 ዓመታት ደብል ሰርተዋል። ልክ እንደ በዝቢ ቤቢስ፣ ፈርጊ ቤቢስ፣ ክላስ ኦፍ 92 እየተባሉ የሚጠሩትም ዝነኛ ናቸው። ዴቪድ ቤካም፣ ኒኪ በት፣ ሪያን ጊግስ፣ ጋሪ ኔቭል፣ ፊል ኔቭል እና ፖል ስኮልስ ናቸው። ለአብዛኛው የዩናይትድ ድል አስተዋጽኦቸው ከፍ ያለ ነው። 1998-99 ለዩናይትድ ልዩ ዓመት ነው። የሶስትዮሽ ድል ባለቤት የሆነበት በቻምፒየንስ ሊግ በካምፕኑ በሚዩኒክ 1-0 የተመራው ዩናይትድ በመጨረሻ ደቂቃዎች በቴዲ ሽሪንጋም እና ኦሌ ጉናር ሶልሻየር አስቆጥሮም ተአምራዊውን ድል ተቀዳጀም። በዚያው ዓመት ፓልሜራስን በማሸነፍ የዓለም ሻምፒዮን ሆነ። ያኔ ዩናይትዶች እንዲህ አሉ፣ የዓለማችን ግዙፉ ክለብ፣ የዓለማችን ምርጡ ክለብ ሆነ። ዩናይትድ አዲሱን 10 ዓመት የፈረንጆቹን ሚሊኒየም በድል ነው የጀመረው። ግን ቀጥሎ ባሉት 5 ዓመታት አንድ ጊዜ ብቻ ነው ሊጉን ያሸነፉም። አርሰናል 2 ጊዜ፣ ቼልሲ 2 ጊዜ ድል አደረጉም። እናም ፈርጊ በድጋሚ ተአምር መፍጠር ነበረባቸው፣ አደረጉት። ከ2006-7 እስከ 2008-9 ድረስ በተከታታይ 3 ዓመታት ክብሩን ተቀዳጁም። ክርስቲያኖ ሮናልዶና ዌይን ሩኒ የነገሱባቸው ዓመታት ናቸው። 2007-8 ዩናይትድ የቻምፒየንስ ሊግ ዋንጫን አሸንፏል። 2009-10 ከቼልሲ የሊግ ድል በኋላም ዩናይትድ 2 ጊዜ የሊጉን ድል አሳክቷል። ፈርጊ የማንቸስተርን የሊግ ድል 20 ደረሱም። ከ7 አንስተው ቀዳሚው ክለብ አደረጉት። ሰር አሌክስ ፈርጉሰን ለብዙዎች የምንጊዜ ምርጡ አሰልጣኝ ናቸው። 13 የሊግ ድሎችን ጨምሮ 38 ዋንጫዎችን ለትራፎርዱ ክለብ አሸንፏል። ዩናይትድን ፍጹም የበላይ አድርገው ከአሰልጣኝነት ተገለሉ። ክለቡ
እንደ ቀድሞ መሆን ከተሳነው እነሆ 10 ዓመታት በላይ ተቆጠሩ። ቀጣዩ የዩናይትድ አዳኝ ማን ነው?